ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለብዙ ሰዎች ይማሩበታል ብዬ አስባለሁ። በተለይ ደግሞ ወደ ክፍለ ሀገር አካባቢ ለሚገኙ ሰዎች አድርሱልኝ። እንግዲህ አባታችን ከሩቅ ሀገር ነው የመጡት። ዛሬ በጣም ከባድ የሆነ ሰርጀሪ ነው የምንሰራው። እንግዲህ የሰርጀሪ ከባድነቱ ከቀዶ ሕክምናው ጋር ብቻ ተያይዞ ሳይሆን ኢቭን አነስቴዥያ ለመስጠት ራሱ በአፍንጫም በአፋቸው በኩል ቱቦ ለማስገባት በጣም አስቸጋሪና አዳጋች የሆነ ሰርጀሪ ነው የሚሆነው ወይም ደግሞ በአነስቴዥያም ሳይድ ትንሽ ከባድ ነው። ነገር ግን እኛ በተቻለን መጠን በሁሉም ነገር ሬዲ ነን። እዚህ ጋር እንደምታዩት we have flexible fiber optic laryngoscope አለን። ሶ አነስቴዥዮሎጂ ስፔሻሊስቶቻችንም እዛ ሬዲ ናቸው፣ የተዘጋጁ ነው። ያው ኢንቱቤት ለማድረግ በጣም ዲፊካልት ስለሆነ we need flexible fiber optic laryngoscope። በእርግጥ ሰሚ ሪጅድም አለን። እነሱ ሁሉ ነገር እያመቻቹ ነው። እንዲሁ በቀላሉ ኢንቱቤት የሚደረግ ወይም ደግሞ ማደንዘዣ የሚሰጥ ስላልሆነ ማለት ነው። ስለዚህ ቱቦውን ወደ ሳምባ ለማስገባት ካፍንጫቸውን በአፋቸውን በኩል ዝግ ስለሆነ የግድ we need ስፔሻል ኢንስትሩመንቶች። ለዛ ደግሞ ኤሊት ጊዜም ሬዲ ነን። ምንም አይነት የኢንስትሩመንት ችግር የለብንም ማለት ነው። አፕ ቱ ዴት የሆኑ ዘመናዊ ሕክምና መሳሪያዎች አሉን። እስኪ እንግዲህ ፕሮሰሱን ማሳያችሁ ይሆናል። ሰርጀሪውም ደግሞ በሰላም እንዲያልቅ ሁላችሁም በጸሎት አግዙን ማለት እፈልጋለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። አሁን ቀጥታ ወደ አነስቴዥዮሎጂስቶቻችን እንሄዳለን። ኢንቱቤት ካደረግን በኋላ ደግሞ ወደ ሰርጀሪው ከኔ ጋር እንገናኛለን ማለት ነው። አመሰግናለሁ። ቻው